ይሄን ቡልሺት ብሎክ አድርጊ። ብሪጅስቶን ቡልሺት ይውጣ ከዚህ ቆሻሻ። ኮፕሊክ ሸራርግ አንድ ጊዜ ሁላችሁ ልንገርህ፣ እፎኝ የቤተ ክርስቲያን ልጅ አይደለም። ይሄ መሀይም ግን ግዕዝ አያውቅም። እንደ ጎጃም ቅኔ፣ እንደ ጎንደር፣ እንደ ሸዋ ቅኔ፣ እንደ ወሎዬ ቅኔ ቤት ሄዶ የተማረ አይደለም። ዲያቆንም አይደለም። ቅስናም የለውም። መጽሐፍ ቅዱስ አይችልም። ግን ይሄ ሰውዬ መጥቶ አሁን ሚዲያ ከፍቶ ፖለቲካ ነው የሚሰራው። የህዋቶች አፍኖ ቁጭ ብሎ የትግሬ አፍኖ ግን ይሄ በሃይማኖት የመጣ ነው። ሲዘርፍ የከረመን አሁን ቤት አለው። ልጆቹ ከፍተኛ ትምህርት ቤት ነው የሚማሩ። መኪና አለው፣ ምን አለው፣ የሚያከራየው ቤት አለው። ኢትዮጵያ ውስጥ ቤት አለው፣ ቪላ አለው፣ ኮንዶሚኒየሞች አሉት። መኪናው ይቀያይራል። ይሄ በኢትዮጵያ ኦርቶዶክስ ተዋሕዶ ውስጥ በመሸገው አማራ መቀነት ልጆቹን የሚያሳድግ ነው። ሀቁ ይሄ ነው። ሀቁ ይሄ ነው። ይኸውልህ ሞጣ ስለ እፎይ የሚባለው ነገር እናስፋው። በነገራችን ላይ ህዝባችን እንዳይባላ በሁለቱም ሃይማኖት ያለው በደንብ አድርጎ ዝም ብሎ ዓላማ ምንድን ነው? ምንም ጥቅም እኮ የለውም። እሱን ነው እሱ እኮ ነው ዓላማው።